ማንም ሰው ላያውቅህ ይችላል። ያላወቁ ሰዎች ግን ከእግዚአብሔር አይበልጡ። እግዚአብሔር ግን ያውቃል፣ በስምህ ያውቃል፣ ታውቃል፣ የት እንደነበርክ ያውቃል። እሱ ነው የእናትህ ማህፀን ውስጥ የከተተ እንድትወጣ ያሳደገ፣ ያበላ፣ ያጠጣ እዚህ ድረስ ያድረስ እግዚአብሔር ያውቃል። በጣም እኮ አንተ ኢትስ ቢግ ዲል እኮ ማርያም። እኔ ለምን እንደማይገባን አላውቅም። ሴሌብሪቲዎች የሚያውቁት ሰው ህዝቡ ከሚያውቀው ሰው አይበልጥም። አንተ ጓደኛ ማንም ሰው ሊያልፈው ይችላል። በጣም ፌመስ የምትላቸው አንተ በጣም የምትወዳቸው ሴሌብሪቲዎች ጠብር ገፍ ሲሉለት ብታይ ከነሱ በላይ ማን ነው የሚያስብለው? ይሄ ሰው በተከበሩ ሰዎች ሲታወቅ ማለት እነዛን የተከበሩ ሰዎች የፈጠራቸው ፈጣሪ ያውቃል እያልኩ ነው። ትታወቃለህ በእግዚአብሔር። ይሄ አይገባንም። በጣም በቃ ክፍል ውስጥ ቁጭ ብለህ ፓሽንህን ማውጣት ስላልቻልክ፣ መክሊትህን ማውጣት ስላልቻልክ ወይ ደግሞ የሆነ ወይ ተጃጅሎ ዛሬ እኮ እያየን ነው ሶሻል ሚዲያ ላይ እኮ አረ ከቁም ነገረኞች ካነበቡ ምን ካሉ ራሳቸው ላይ በጣም ብዙ ከሰሩ እግዚአብሔር ብዙ ታለንትና መክሊት ሰጥቷቸው ማውጣት ያልቻሉ ቁጭ ያሉ ሰዎች እያሉ በጣም በትንሽ በመጃጃል ብዬ መግለጽ ይችላሉ። ዛሬ ዝነኛ ብዙ ላይክ ምናምን ስላገኘ ስኬታማ እንደሆንክ እንዲሰማ ያደርጋል። እነዛን ሰዎች እያየ ራስን እያወዳደርክ ሰላምን ታጣል። ሶሻል ሚዲያ መጠቀም ራሱ በጣም ትልቅ ተጽዕኖ አለው እና ለትንሽ ጊዜ ጋፑን ብንወስደው ብንተወው፣ ወደ እግዚአብሔር ትኩረት ብናደርግ፣ ወደ ራሳችን አላማችን ላይ ትኩረት ብናደርግ እና ሶሻል ሚዲያ የመጀመሪያው ራስን ኮምፔር ማድረግ ነው። ከዛ ስኬት የተለካበት መንገድ አለ። አሳዳጅ ያደርጋል። የላይክ አይደል የኮሜንት የሼር አሳዳጅ ያደርጋል። ዛሬ በጣም ህይወትህ እንደተስተካከለ የሚሰማ የሆነ የሰራው ቪዲዮ ቫይራል ሲወጣላል እመኔን ግን እሱ አይደለም። በጣም እየተሸወድን ነው። እኔ ይህንን የሚሰማ ሰው በትክክል ይሄ ሪሌት እንደሚያደርግለት አውቃለሁ። አይደለም ስምህ ቅዱሳን ጋር ቫይራል ይውጣ እስኪ፣ እግዚአብሔር ጋር ቫይራል ይውጣ እስኪ፣ ይጩህ እስኪ። ምግባርህ፣ የምታረጋቸው ጥሩ ስራዎች፣ በድብቅ የምትሰራቸው፣ በድብቅ የምትጸልዩ ጸሎት እግዚአብሔር ጋር ቫይራል ይወጣሉ፣ ይሰማሉ። መላእክት ሰምቶት አንተን ይመጣሉ። የምታረገው ነገር እግዚአብሔርን የሚስብ ነገር፣ የእግዚአብሔር ወዳጅ የሆኑትን ቅዱሳኑን፣ ሰማዕታቱን፣ ጻድቃኑ መላእክትን የሚስብ ነገር ነው እያደረክ ያለው። ከነሱ አይበልጥም እና የሰማዩን ዋጋ የሰማዩን ሀብት ከያዘ ሰው ጋር ልትወዳደር አትችልም። እና አሁን የምታደንቃቸው በጣም ቦታ የምትሰጣቸው በቃ በአንድ ቪዲዮ እንደዚህ ሆነ ማለት ነው ህይወት ሰመረለት የምትለው ሰው ምን እግዚአብሔር ላይ ያውቀው ይችላል። በእግዚአብሔር መታወቅን የመሰለ ሰክሰስ የለም እዚህ ምድር ላይ። ልክ እንደ ኢዮብ አየው ባሪያዬን ኢዮብን ብሎ ሰይጣን ፊት መስክሮለት በኮንፊደንስ እግዚአብሔር ስምን ይጠራዋል። ሌሎች ፍጥረታት ጋር ይጠራልሃል። ሰዎችን ወደ አንተ ይሻሻቸዋል አምኖብህ። 5 ዓመት ኢንጂነሪንግ ተምሮ ሰው ህንፃ ይሰራል። ዛሬ እናንተ እዚህ ጋር ቁጭ ብለን ጣሪያው አይፈርስብንም ያልነው ይሄንን 5 ዓመት የተማረውን ሰው አምነን አይደል? ፕሌን ላይ የሆነ ያክል ዓመት የተማረው ፓይለት አንድ አልሙኒየም እንግዲህ አስባል አየር ላይ ይዞ ሲሄድ አምናው ነው። ፓይለቱ ማን እንደሆነ አታረጋግጥ። ታክሲ ውስጥ ስትገባ ሾፌሩ መንጃ ፈቃድ አለው ወይ አትልም። ግን አንተ 20 ምናምን ዓመት ኦርቶዶክስ ሆናል፣ 30 ምናምን ዓመት 10 ምናምን ዓመት ኦርቶዶክስ ሆናል። ቤተክርስቲያን ልጄ 10 ምናምን ዓመት 20 30 ዓመት ሙሉ ኦርቶዶክስ ሆኗል። ስለዚህ እንደው ለሌሎች ለጠፉት በጎች ለመናፍቃን ለአሕዛብ ምናምን ልላከው ብላ ታምንብሃለች? አያምንብህም። እግዚአብሔር የሆንከውን ሆነ ራሱ አልተገኘም። በእድሜ ልክ ሆነ እንኳን አልተገኘም። ይህ ሁሉ ጊዜ ቤተክርስቲያን ውስጥ ኖረን ኦርቶዶክስ ሆነን መሰረታዊ ቤተክርስቲያን እውቀት አናውቅም። 5 አዕማደ ምስጢራት ምንድን ናቸው ቢባል ብዙም ያቅሰዋል። አሁን በዚህ እድሜ ይህንን ቪዲዮ በምትሰማበት እድሜ 5 አዕማደ ምስጢራት አለማወቅ ማለት በነገራችን ላይ 12ኛ ክፍል ወይ ግቢ ተማሪ ሆነ 4ቱን የሂሳብ ስሌት እንዳለማወቅ የምሬን እኮ። ጸሎት ሃይማኖት የሚባለውን አሁን ሰው ሃይማኖት ምንድን ነው ቢባል ጸሎት ሃይማኖት ነው የምትደግመው አይደል? ሰው ክርስትና ሲያስነሳ የህፃን ልጁን ይዞ ያ ማለት እኮ አስተምረዋለሁ ብሎ እኮ። ስለዚህ ነገ የመማር ግዴታ አለበት ማለት ምን እንደምታምን ጸሎት ሃይማኖት የምትባለው አጭሯን ጸሎት እንኳን አለማወቅህ የሚያሳፍር ነገር ነው። ይሄ እየወቀስኩኝ እየፈረድኩኝ አይደለም። እኛም እኮ አናውቅም እኮ፣ ግን በዚህ ልክ ይጠበቅብን ነበረ እንደ አንድ ቤተክርስቲያን አገልጋይ፣ እንደ አንድ ቤተክርስቲያን ነዋሪ፣ በቃ ምእመን ራሱ ከዚህ በላይ ይጠበቅብን ነበር። ሚስጥራቱን ማወቅ ይጠበቅብን ነበር እና በእግዚአብሔር መታወቅ ይቀድማል። ቤተክርስቲያን የምታውቀው ሰው፣ ቤተክርስቲያን የምትኮራበት፣ እግዚአብሔር የሚኮራበት ሰው ይበልጣል። እና ሶሻል ሚዲያ ላይ ከአንተ የተሻለ ኑሮ እንዳላቸው እየተሰማ ከሆነ ማንኛ አይደለም። እግዚአብሔርና አንተ ላይ ያለው ሪሌሽን ላይ ስራ ነው እና ይሄ በጣም ሰላም ነጣቂ ነገር ነው። ራስን ማወዳደር፣ ከዛ የዓለምን ሰላም መፈለግ፣ የዓለምን አቴንሽን መፈለግ ማለት በተለይ ፌመስ መሆን የሚባለው በደንብ እያዝልኝ። ዝነኛ መሆን የስኬት መለኪያው አይደለም። ለስኬታማ እንዳልሆንክ እንዳይሰማ። የጌታ የደም ልጆች ናቸው።
የደም ቀለበት የደም ኪዳን ያላችሁ ወንጌል የደም ውጤት ነው። በደም የተጻፈ ነው፣ በቀለም አይደለም። የበምናቀው ቀለም አይደለም የተጻፈው። ወንጌል በክርስቶስ ደም የተጻፈ ነው። ቤታችሁ ያለውን መጽሐፍ ቅዱስ አንብቡት። ቃሉ በክርስቶስ ደም የረቀቀ የጸደቀ የተጻፈ ነው። አንተ በደም የተገኘ የተዋጀ ነው። ውለታው ይግባችሁ፣ ክብራችሁ ይግባችሁ፣ ማንነታችሁ ይግባችሁ። በደም የመጣችሁ እንደሆናችሁ ተረዱ፣ ወቁ። የደም ልጆች ናችሁ። ስለ ኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደም የተሰጣችሁ ናችሁ። የደም ልጆች ነን ከታላቁ መከራ። ከዚያስ ልብሳቸውን አጥበው በበጉ ደም ያነጹ ናቸው። ልብሳቸው መጀመሪያ የታጠበ ነው። ማንነታቸው የታጠበ ነው። ልብስ የተባለው ልጅነት ነው። የታጠበ ነው ማለት የተዘጋጁ ናቸው፣ የተረዱ ናቸው፣ ያመኑ ናቸው። ከዚያስ በበጉ ደም ልብሳቸውን አጥበዋል። ምን ያደረጉ ሰዎች ናቸው? የቆረቡ ሰዎች ናቸው። የጌታን ስጋና ደም የተቀበሉ። ባጭሩ በጣም ብዙ ትርጉሞች አሉት። ልብሳቸውን አጥበው በበጉ ደም ያነጹ የሚባሉት የቆረቡ ስጋውን ደሙን የተቀበሉ ሰዎች ናቸው። ማንነታቸው በጌታ ደም ንጹህ የሆነ፣ ሰውነታቸው ለክርስቶስ እንደሚገባ የሆነ፣ ለጌታ እንደሚገባ የሆነ፣ ለቤተ ክርስቲያኒቱ ክብር የሚመጥን፣ ከመላእክት ጋር የተቀላቀሉ፣ የሰማዩን ልብስ የለበሱ፣ ዘላለማዊነትን የተጎናጸፉ፣ ክርስቶስን በስጋቸው ውስጥ ያደረጉ፣ ዙፋን የሆኑ፣ መቅደስ የሆኑ፣ ሕያው መቅደስ። እነዚህ ሰዎች ናቸው ልብሳቸውን በበጉ ደም ያጠቡ። የተከበራችሁ ክርስቲያኖች ወንድሞቼና እህቶቼ፣ ልብሳችሁን በበጉ ደም ነጭ አድርጉት። ብዙ የቆሸሹብን ነገሮች አሉ። አንዳንዶቻችን ስጋው ደሙ ሳንቀበል ጳጳሳትን እንሳደባለን። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ስጋው ደሙን ያልተቀበለ ሰው፣ ከምስጢራት ያልተሳተፈ ሰው፣ ቤተ ክርስቲያን እስከ ውስጥ እስከ መቅደስ ማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል? ማቃለል እንዴት ይቻላል? በብዙ ነገሮች፣ በዘረኝነት፣ በቋንቋ፣ በብሔር፣ በበላይነትና በበታችነት ስሜት የቆሸሹ ልብሶች አሉን። እነሱን እንጠባቸው። ማንነታችን ወደ ጌታ እናቅርበው። ስጋውን ደሙን ኃይል የሆነውን ሕይወት የሆነውን ጥበብ የሆነውን የቤዛነት ኃይል የተጨመረበትን ስጋውን ደሙን እንቀበል። ለጸበል እየተሰለፍን ለስጋው ደሙ ማንሰለፍ ምን ነው? ሕፃናትን እያቆረብን እኛ ትተን እየሮጥን ምንሄድ፣ በፒጃማ መተን ሕፃናትን ብቻ አቁርበን ወንጌል ሳልሰማ እየሮጥን ወደ ቤታችን ምንሄድ ምን ነው? ሌሎች ሲቆርቡ አይተን እነሱን ብቻ አድንቀን እኛ ከዚህ ምስጢር የተለየን ምን ነው? ተምረን መበተን፣ ወንጌል ሰምተን መበተን፣ ተሰብስበን መበተን፣ በተግባር ማናውል፣ በስራ ማናሳይ። እነዚህ ከሆነን የወንጌል ጥቅሙ ምንድነው? የጉባኤ ጥቅሙ ምንድነው? የክርስትና ጥቅሙ፣ የኦርቶዶክሳዊነት ጥቅሙ ምንድነው? የመምጣት ጥቅሙስ ምንድነው? የማመን ብልጫው ጥቅሙ ምንድነው? ክርስቲያኖች መቁረብ ካልቻለን፣ ራሳችንን ለክርስቶስ መስጠት ካልቻለን፣ ልብሳችን ካልታጠበ፣ ካልተዘጋጀን የሰማዕትነትስ ጥቅሙ ምንድነው? ሰይፍ ቢመጣ፣ እሳት ቢመጣ፣ ስለት ቢመጣ፣ ሞት ቢመጣ፣ መገደል መሰደድ ቢመጣ ስጋውን ደሙን ካልተቀበልን እኛ ማንን? ከየትኛው ነገድ ከየትኛው መንጋ ነው የምንቆጠረው? እኛ በጉ ታርዶ ደሙንና ስጋውን ካልበላን የበጉ መታረድ ጥቅም ምንድነው? ይህን ካልተረዳን የኛ ብልጫ የኛ ጥቅም ምንድነው? ክርስቲያኖች ይህን ማወቅ ይገባል። ግራ መጋባት የሰው ልጆች የየቀን ፈተና ነው። ይሄን ላድርግ። ሌላው ቀርቶ አንዳንዱ ላግባ ለመንኩስ ብሎ ግራ ይጋባል። እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ። ላለው ሰው ነው። እንደዚህም ፈተና ነው እኮ። ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው። ልናገረው፣ ዝም ልበለው፣ ልሄድ፣ ልቅር፣ ልብላ፣ ልቆይ፣ እያንዳንዱ ጥቃቅን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያድርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታደርጉለት አፈፍ ብሎ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል የምናነብ ከሆነ ለውሳኔ ብርሃን ሆኖ ቦግ ይላል።
ስለዚህ ቅዱስ ዳዊት ምን አለ? ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። እስኪ በሉላችሁ ሕግህ በሉ። ለእግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ምን ማድረግ እንዳለባችሁ በእያንዳንዱ ርዕሰ ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ መቼ ለመናገር መቼ ዝም ለማለት ለመነገድ ላለመነገድ ሹመትን ለመተው ለመሾም ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አላችሁ። እንዲህ ያለ ብርሃን ነው። እንግዲህ ለዚህ ወንጌል እንጸልይ። ያሰበውን ሁሉ የሚናገር ሰው ያስደነግጥም። ፊልተር የሌለው ሰው ያስደነግጣል አይደል? ያዝ ማድረግን ለምዳለን። ያቺ ያሰብናትን ሐሳብ በቀላሉ ሳንሳቀቅ መናገርን ከለመድን የተናገርነውን ነገር ደግሞ መኖር አይከብድንም። ኃጢአቱን እያሳደግነው ነው ማለት ነው። ስለዚህ ክፉ ሐሳብ ስናስብ ራስን ገጽተን ራስን ተቆጥተን እዛው ተቀብሮ እንዲቀር ማድረግ አለብን እንጂ እንዲወጣ እንድንናገረው መፍቀር የለብንም። በእውነት በረከቱ ይደርብንና ቅዱስ ዮሐንስ አፈወርቅ አትፈልጉም? በረከቱ ምን ይላል ሲናገር? የሐሳብ ኃጢአትን ጉድጓድ ውስጥ በወደቀ አውሬ ይመስለው። አውሬ ሊያድን ሊገድል የመጣ አውሬ ጉድጓድ ውስጥ ከወደቀ መፍትሄው ምንድን ነው? ጉድጓዱን መድፈን ነው አይደል? እዛው እንዲሞት ማድረግ ነው። አይ ጉድጓድ ውስጥ ወድቋል ችግር የለውም ብለህ ከተወቀው የአውሬ ለመውጣት መታገሉ አይቀርም። የወጣ ቀን ያጠፋል። የሐሳብ ኃጢአትንም ልክ እንደዛው ነው። ልክ ሲገባ ወደ አእምሯችን እዛው ድፍን አድርጎ መግደል ነው ያለብን። እንዲወጣ እንድንናገረው ምናምን ከፈቀድን መጥፊያችን ነው የሚሆነው። ንግግሩን ከተላመድነው በኋላ ከዛ ደግሞ ድርጊቱን መላመድ አይከብድም። በቃ ነገረ ስራችንን ተመልከቱ። ዙሪያችን ሰሞኑን ስናወራ ነበር። በጣም ኢሹ ሆኖ ነበር የግብረ ሰዶማዊነት ጉዳይ አይደል? ትዝ ይላችኋል። ስሙን በጣም ከመልመዳችን የተነሳ ቤተክርስቲያን ስንመጣ ብቻ ነው ግብረ ሰዶማዊ የምንለው። ከጓደኞቻችን ጋር ስናወራ ይህንን ቃል አንጠቀምም አይደል? በጣም አጠር ያለ ስም አለው፣ ለምደኗል። ያንን ስም ከዛሬ 5 ዓመት ከዛሬ 10 ዓመት በፊት ብንጠቀመው ያስደነግጣል። ሰው እንዲሰማን አንፈልግም። ግን በጣም ደጋግመን ከመስማታችን የተነሳ ከጓደኞቻችን ጋር ደጋግመን ከማውራታችን የተነሳ አሁን ኖርማል ሆኗል። ስለዚህ እንደፈለግን እናወራዋለን። ሰዎች እንደዛ ሆኑ ሲባል ራሱ አንደነግጥም። መብቷ ነው ማለት እንጀምራለን። አሰብነው፣ ተናገርነው፣ አሁን ድርጊቱ አይከብደንም። ስለዚህ እንደዚህ አይነት ክፉ ሐሳቦችን ክፉ ንግግሮችን ከህይወታችሁ ማራቅ አለባችሁ። እንደዚህ አይነት ነገር የሚወራበት ቦታ ላይ መገኘት የለባችሁ ማለት ነው። ደርቲ ጆክስ የሚያስቁ የሚያዝነው ሊመስሉ ይችላሉ፣ ግን ጥሩ አይደሉም። ያረቃሉ፣ ከእግዚአብሔር ያረቃሉ። አንደበታችን መቆሸሽ ሲጀምር ህሊናችን ሐሳባችን አብሮ እየቆሸሸ ነው። ከዛ በኋላ ድርጊቱን ማድረግም አይከብደን፣ ኖርማል ይሆናል ማለት ነው። ኖርማል። ስለዚህ ክፉ የሆኑ ነገሮችን ገና በሐሳብ ደረጃ መቃወም አለብን እንጂ ንግግር እንዲሆኑ ተግባር እንዲሆኑ መፍቀር የለብንም ማለት ነው። ሰው ይህንን የተሰጠውን ተፈጥሯዊ የሆነውን የሩካቤ ኃይሉን መቆጣጠር ካልቻለ ዝሙት ይሆናል። ዝሙት ደግሞ ከእግዚአብሔር የሚያርቅ ኃጢአት ነው። አስቡት። ለእግዚአብሔር ካላቸው ፍቅር የተነሳ ለጌታ ካላቸው ፍቅር የተነሳ የተፈቀደላቸውን ትዳር እምቢ ብለው በየበረሃው በየገዳው የሚኖሩ ሰዎች ይሉ ትዳር ነውር የለውም አይደል? በቃ ከክርስቶስ ጋር ብቻ ልኖር፣ ሐሳቤ ሳይከፈል ጌታዬን ሳላጣው ከሱ ጋር ብቻ ልኖር ብለው አስበው የተፈቀደላቸውን ትዳር መንነው ንቀው ብቻቸውን እድሜ ልካቸውን ደናግል ሆነው የሚኖር በጣም ብዙ ሰዎች አሉ። ሰው ስለ እግዚአብሔር ፍቅር የተፈቀደለትን ነገር እድሜ ልኩን ለመተው ፈቃደኛ ከሆነ እኔና እናንተ ስለ ክርስቶስ ፍቅር የተከለከልነውን ዝሙት እምቢ ማለት እንዴት ይከብደናል? የተፈቀደልን ትዳር አለ፣ የተከለከልነውን ኃጢአት እምቢ ማለት እንዴት ይከብደናል? ሰው እድሜ ልኩን ለመተው ፈቃደኛ ከሆነ እኛ እስክናገባ እስከ ጊዜው ድረስ ጥቂት ዓመታትን መታገስ ለምን ይከብደናል? ያ ትዕግስታችን እኮ ነው በእግዚአብሔር ዘንድ ዋጋ ያለው። ያ እየፈለግን እምቢ ማለታችን እኮ ነው በእግዚአብሔር ዘንድ ዋጋ ያለው። ያ እየተፈተንን ማሸነፋችን እኮ ነው ቅድስና ማለት፣ ተጋድሎ ማለት። ሌላ እኮ ትርጉም የለውም። ለመጋደል እኮ የግድ በረሃ መግባት የለብንም። ያችን ፍላጎታችንን ፈቃዳችንን መግደላችን ማፈናችን ነው ቅድስና። ስለዚህ ሰው የተፈቀደለትን ነገር ስለ እግዚአብሔር ፍቅር ብሎ መተው ከቻለ እኛ ስለ እግዚአብሔር ፍቅር ብሎ የተከለከልነውን ኃጢአት መተው ለምን ይከብደናል ብሎ ራስን መጠየቅ፣ ወደ ራስ መመልከት ጥሩ። ተግባሩ ሲቀር እሺ እስካላደረኩት ድረስ ባስበው ምን ችግር አለ? ሰው አልነካው፣ የተጎዳበት ሰው የለ። በሐሳብ ደረጃ ቢፈጸም ችግሩ ምንድን ነው ትሉ ይሆን? ቅዱስ ዮሐንስ አፈወርቅ ለዚህ ይመልሳል። ከውጭ ወደ ቤት ስትገባ በጣም የምትወደው የምትሳሳለት ልጅ ትልቅ ስለት ባለው ቢላ እየተጫወተ ብታገኝ ራሱን አልቆረጠም፣ ሰውንም አልጎዳም፣ እቃም አላበላሽም። እየተጫወተ ደስ ብሎት እየተጫወተ ነው። ግን የሚጫወተው በምንድን ነው? በስለት ነው አይደለ? ወይ ችግር የለውም በቃ በደንብ ይጫወት ይዝናና ብለህ ትሄዳለህ እንዴ?
እስካሁን ራሱን ባይቆርጥም ከዚህ በኋላ ራሱን ሊቆርጥ ይችላል። ስለዚህ ቀስ ብለህ እንዳይደነግጥ አድርገህ አባብለህ ደንግጦ ራሱን እንዳይቆርጥ ከሆነ አባብለህ ቀስ ብለህ ትቀመዋለህ።